ስዩም ምንውማ ቀይ ባህር በጉልበት ይዘን የሞተው ሞቶ የፈጀው ፈጅቶ ኢትዮጵያ ለወሬት መከበር አለበት ኤርትራ መመለስ አለባት እንቢ ካልን ጫፍልቀን ለምን ደም በደም እንዴ የደም መሬት ነው ዋጋ የተከፈለበት ነው እኛ ውስጥ የተዳፈነ እሳት ነው ያለው እኛ ለምን ፈረዳው ምን ታረጋኛለህ ከዚህ በላይ ምን አፍነ ጉሮሬን አፍነ መተንፈሻ አሳጥተ እንደ ሀገር ልትገለኝ ስትታትር ያየው በድህነት አሸማቀህ በድህነት ቆፈን አሲዘ የወደፊት ተስፋዬን ስትቀማኝ ያየው በጦርነት አይደለም በጥርስህ በጥፍርህ በፀጉርህ በሁሉም ነው የምትዋጋው ዓለም አቀፍ ህግ ይፈልጋል ወይ የተባበረው መንግስታት ይደግፋል ወይ አረብ ሀገራት ይቃወማሉ ይለኛል ድሌኮ ያልገባ የህልውና አደጋ የሚባለው በህልውና ቀጥተኛ የተጋረጠ አደጋ እንደመሆኑ መጠን በየትኛውም የህግ አግባብ በየትኛውም ዓለም አቀፍ ሸንጎ ቀርበህ ሊደርስብህ ሊጣልብህ ከሚችለው ቅጣት የበለጠ እና ኢሚዲየት ስጋት ስለሆነ ቀርጭመህ አላየሁም ድርድር አስቀድሞ የመጣን ሰውዬ ከኋላ ጦር አስቀድመህ መታህልና እንቢ ያላናግርህም ብለህ የምትለው ከሆነ ከፊት ጦር አስቀድሞ ከኋላ ድርድር የሚያደርግ ያስቀድም የሚያስከትል መሪ ይመጣብሃል የኔ አርጉመንት እንደዛ ነው እኔ አሰብ ልጅ እንደራደሩ ምለው እዩት ኤርትራዊነት ማለት ጸረ ኢትዮጵያዊነት ነው ያልኳችሁ ለምን ነበር ለኢትዮጵያ ሲባል ነው ብሎ አፈር የበላውን ወደ ቢዞ ሄዱ ኢትዮጵያ ስለምነው ኢትዮጵያ ስጠይቀው ኢትዮጵያ ስትለው እንዲ ያለው ኢሳያስ አፈወርቂ ያሰብ ወደብ ለአረብ ይሸጥ ሄደ ኤርትራዊነት ማለት ጸረ ኢትዮጵያዊነት ነው ኤርትራዊነት ማለት ባንዳነት ነው ማለት ነው ለማኝ ያርግ ኤርትራዊነት ማለት ባንዳነት ነው የኢትዮጵያ ሁሉ ነገር ሁሉ ነው ማለት ነው ይሄን ሁሉ በሽታ የመጣው ከምንድነው ታውቃለህ ወደቡ የኛ ስለሆነ ለምነኑ በነፃ ብለኑ ራሳችን የገነባኑን ወደብ ራሳችን የገነባኑን የነዳጅ ማጣሪያ ራሳችን ኢንቨስት ያደርግንበትን ለምነኑ መንገድ ሰርተን እንጠቀም ስንለው ቢያለን ባንዳ ሳውዲ አረቢያ ኢንቨስት አታደርግም አይተሉዝ ሳውዲ አረቢያ ኢንቨስት አታደርግም እዚህ ኢንቨስት አሰብ ላይ አታደርግም ማታረገው ሳውዲ አረቢያ የሄደው ግብፅን ሊያስገባ ሞስክሮ ግብፅን ያስገባ አለታ በጥፍራችንም በጥርሳችንም አንለቅህ ለምበለን ያለው ጊዜ ያችን ሰምቶ ነው ኢሳያስ ሲምቦጃቦጅ የነበረው ቴሌቪዥን ላይ ወጥቶ ምን እንደምናረግ ታውቃለህ ወፍዬ ሳውዲ አረቢያ አትገባ ምን ሳውዲ አረቢያ ሀብታም ስለሆነች ምናምን እኔ ልንገር አባይ አንዴ የሳውዲ አረቢያ መሪ ድሮ ኤርትራን እንደዚህ ነው በሻዕቢያ የሚለው ስም እኮ አረብኛ ነው ታውቃለህ እንዴ አረብ ነን እኮ አረባዊ ታረጋታለሁ ብሎ እኮ ነው ሄዶ ሳውዲ አረቢያ ገንዘብ የሚለው አረብ ሀገር ገንዘብ ስለምን የሚለው ሲሪያ የሚገባው ግብጽ የሚወጣው ኢራቅ የሚሄደው እዚህ ነው ከሻዕቢያ ጋር ሆነ በግብጽ ቦታ ተተክተ አሰብ ላይ ገብተ የኢትዮጵያን ጉሮሮ ማለቅ የፈለክለታ ወዮ ያንተ ነው ያርገኝ ይነው ወይ ምን እንደው ታውቃለህ ወይ አጣታ ተናገር ይያለሁ ስማ እንጂ ሁቲ አማጺያን እኔን ነው የሚመስሉት ይስወውቃለች ግብጽን ሞተን ነው ገለን ነው እናስወጣ ብለናል እዚህ ከመጣ በጥርስም በጥፍሩ ነው ይያል ሳውዲ አረቢያ እኛ ጓዳ ከገባሽ ጓዳሽ ነው ገባ ሽርጣችን አርገን ገብተን ጁባላን ተስካር ነፋልና አላልኩም እና ተስካር ማለፋን መስመር አልገባም እዚህም ሽርጣችንን አርገን ጫታችንን እየቃም ቁጭ ብለን ድሮን ተተኩሳል ሳውዲ አረቢያ ሄደችና በቦምብ በኤፍ16 በኤፍ31 ተመተውጃት ሳውዲ አረቢያ ሁቲ አማጺያንን እኮ ብላ ሁለት የነዳጅ ማጣሪያዎች ሲነፉላት በድሮንስ ልገባች አሁን ሁቲ ሲሉ አይ ትላለች ሳውዲ አረቢያ ንቅንቃት አዮ አንድ ነገቱ ስትል ይደረግጣሉ ሳውዲ አረቢያ በማ ቤት ቁማር ይጫወታል አባይ አልበዛም እንዴ አሰባት ገባም ብለን የምንለው የኤርትራ ምናምን የኢትዮጵያ ሉዓላዊ መሬት ነው የኢትዮጵያ የባህር በር ስለሆነ ማንንም አይገባም ያ ነው ገባ ግብጽ አይገባም ያለው ታሪካዊ ጠላት ነው ሳውዲ አትገባም የምንለው ግን በሌላ ምክንያት ነው ወይም ታውቃለህ የኢትዮጵያ ባህር በር ስለሆነ አንተኛ ግብጽ አሰብ አይገባም ሶማሌላንድ አይገባም በርበራ አይገባም ሞቃዲሾም አይገባም ለምን ታሪካዊ ጠላት ስለሆነ ብያለሁ ሁሉ ሊገባ ይችላል ሳታሰላል ግብጽ በአይኒም ስለሆነ አደጋ ስለሆነብን ሳውዲ ግን ኦፕሽን አለ
በየትኛው በኩል ነው የመጣው? በሸይጣን በኩል ነው በመልካሙ በኩል ነው? በመልካም ከመጣ አፋር ግባላለሁ በክፋት ከመጣ ከሱዳን አስወጣለሁ። ሱዳን ሳውዲ አረቢያ 1 ሚሊዮን ሄክታር የገዛችው ሳውዲ አረቢያ የተከዜን ወንዝ መከታር ጋር የተከዜን ወንዝ አተን ነው አለሁ ይቀላል። ወደዚህ እንደዚህ ቀልብሽ ከፈለው ወደ ሁመራ መጣዋለሁ ወይ ወደ ኤርትራ ሊዳርገዋለሁ። ያቺ 1 ሚሊዮን ሄክታር አሸዋ ጥቅመዋለ ማለት አንድ ሰሞን አሸዋ ማለት ቃመው አሸዋ ግድብ ሰራለ ተከዜ ላይ ነው ያለው 1 ሚሊዮን ሄክታር። የት ነበር ሌላ ጋምቤላ እኮ ነበር አላሙዲን የሚባለው ቆይ ሳውዲ ባለሀብት ኢትዮጵያ ይለኛል ዘርበ ሳውዲ ባለሀብት ነው። በግልጽ ምን እናገረው አሰብ ሳውዲ አረቢያ አይገባ፣ አሰብ ኢራን አይገባ፣ አሰብ ግብጽ አይገባ። አሰብ የኢትዮጵያ ባህር በር ነው። ለዛ ነው ማስገባው። በአሰብ ጉዳይ ላይ ኡስማን ሳላ መደራደር አይችልም። እንግዲህ ቅጡ ይሄ ነው። አሰብ ወደብን እናልማና በጋራ ጅዳ ላይ ከኤርትራ ጋር በተስማማችሁ ስምምነት መሰረት ኢትዮጵያና ኤርትራ ጅዳ ላይ ደረሳችሁ ስምምነት መሰረት አሰብን አልምተን የምትጠቀሙበት እናንተም ተጠቀሙበት ብላችሁ ካላችሁ ምን ችግር አለ? ሳውዲዬ ወዳጄ ልቤ ሆይ ነይ አፋር ግቢ፣ ካዋሽ ውሃ ጠጪ። ካዋሽ ውሃ ጠጪ ብቻ አይደለም ማሳሽን ታለሚያለሽ፣ ስንዴሽን ታለሚያለሽ። በአሰብ ወደብ እዛው ጭነሽ ትሄጃለሽ። ችግር የለብንም። ሀብታም ነች ኢትዮጵያ። ሳውዲን ቀጥለጥ አድርጋ መበገብ ትችላለች። እሱ ብቻ ምስል ነው። ያ እኔ እኮ እናንተ ጅላጅል መስላችኋል። አሸዋ የሚበላውን የአዋሽ ውሃ እንዴት በቀጥታ ማሻገር እንደሚቻል አሳይቻችኋል። ስንት ዓለም ነዳጅ ያሻግራል በስንትና ስንት ውቅያኖስ ውስጥ ፍሬሽ ውሃ ለሳውዲ አረቢያ አሳልፎ ማሻገር ይቻላል። በጣም ቀላል እሱ ሊቀርብን አሸዋ የሚበላውን ጋሎን የሚበላው የአዋሽ ውሃ አፋር ይለስ መስኖር ሻለናል። ምን ችግር አለበት? እና ሳውዲ አልማው አስገባው። ትራንስፖርት የት ነው? እዛው አፍንጫ እዛ ሱዳን ሄዳችሁ 1 ሚሊዮን ሄክታር መሬት ይዛችሁ መከራችሁ ገብተሉ አፋር ነው ግቡ። አሁን የምናደርገው ነገር ነው ሳውዲ አረቢያ ኢትዮጵያ የነብዩን ቃል ክብርና ሰላም በሳቸው ላይ ያዋል። ሲሪየስሊ የምናገረው ነብዩ ያሉትን ቃል እነሆ ተመልከተው ብሎ አስነበው። ኢትዮጵያን አትንኩ ያለው አሳዩት። ይሄ የነብያችን ቃል ነው። እሺ ከሳቸው አትበልጥም። የሳቸውን ቃል አትጻረሩም። ኢትዮጵያን አትንኩ ብለው የሳቸው በቅዱስ ቁርአን የምትመራው እሺ ፌራው ምኑ በዛ ሰው እሺ ኢትዮጵያን አትንኩ ያሉትን ቃል አሳዩት እና እግዚአብሔር ምሕረቱን ያወርድ ብለው ሄዱ። በቀጥታ ኢትዮጵያ ስትባል አቤት ብሎ የመጀመሪያ ድጋፉን የሰጠው ያሰውየ ነው። ለምን ከአላህም ከራሴም ከነፍሴም ተጣልቼ አይሆንም። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።